ለማንኛውም ህዝባዊ ትግል መነሻው ግፍና በደል ቢሆንም ለሀገራችን ደግሞ ብሔራዊና መለኮታዊ ድምጽ በመሆን የነፍስና የመንፈስ እርከን ያረጉን የቀደሙት የሀገራችን ጀግኖች ናቸው። እነዚያ የሀገራችን መስራች አባቶችና እናቶች ለራሳቸውም ሆነ ለኛ ሰፊ ሐሳብና ግዙፍ ተስፋ የነበራቸው ሰዎች ነበሩ። የትናንት ወላጆቻችን የክብርና የኩራት ምንጫችን የሚሆኑት የአእምሮና የህሊና ጸጋ ለሀገራቸው እድገትና ለመንፈሳዊና ስጋዊ ህይወት መመሪያ ለብሔራዊ አርማነት የተጠቀሙበትና ሊያወርሱትም የፈለጉት ሀብት መሆኑን እናምናለን። እነዚያ የሀገራችን ጀግኖች ሰላምን የሚወዱና ጦርነትን የማይፈሩ ነበሩ። የሀገር ክብርና ህልውና ድምጽ በመሆን የቀደሙት የቴዎድሮስ፣ የአሉላ፣ የሚኒሊክ፣ የበላይ፣ የዮሐንስ ወዘተ አጥንት ይወቅሰናል። የእነዚያ ነፍሶች በረገፈው አበባ ምትክ ሌላ አበባ እንዲበቅል በተቀጠፈው ጽጌረዳ ስፍራ ህልቁ መስፈርት የሌለው ጽጌረዳ ለማየት ይፈልጋል። መለስና ግብረ አበሮቹ ሀገራችንን በሁለንተናዊ አቅጣጫ ማጥፋታቸው ለማንም ዜጋ ግልጽ መሆኑ ባይካድም የተቃዋሚውም ኃይል ሀገርን ከጥፋት ለማዳንም ሆነ ለመከላከል ጠንካራ እርምጃ ባለመውሰዱ ለሀገሪቷ ጥፋት የበኩላቸውን አስተዋጽኦ አድርጓል። ነገር ግን ዛሬ ልንለው የሚገባንና የምንችለው የወቅቱን የሀገሪቷን ችግር በሁለንተናዊ መልክ እየዘረዘርንና እየተነተን ለህዝባችን እየዘከርን መታገል ብቻ ነው። ዛሬ የሀገር ጉዳይ የማያንገበግበው የማያቃጥለው ዜጋ ለመኖሩንም ስለምናውቅ የአደጋውን ክብደት ለማስታወስ አንሻም። እኛ ወጣቶች ልናደርገው የምንችለው ነገር ቢኖር ዛሬም እንደ ትላንቱ ጀግኖች አባቶቻችንና እናቶቻችን በዓላማችን ጸንተን ትጥቃችንን ሳንፈታ ለብሔራዊ ነጻነትና ዲሞክራሲ ስንል ከጠላት ጋር እየተናነቁ መውደቅ ብቻ ነው። ወያኔ እንደሚነግረን አገራችን ኢትዮጵያ ትናንት የተፈጠረች መንደር አይደለችም። ከጊዜ በኋላ በጥቂት የፖለቲካ መሐንዲሶች የተቀነባበረች የጎጦች ግጥምጥሞሽም አይደለችም። ኢትዮጵያ እንደ ሀገር ለመፍጠር በሺህ የሚቆጠሩ ዘመናትን ጠይቋል። በሚሊዮን የሚቆጠሩ ህዝቦች ደም ፈሷል፣ አጥንታቸው ተከስክሷል። ይህ የኛ ክልል ነው፣ ይህ ስማችን ነው፣ ይህ መለያ ሰንደቅ ዓላማችን ነው ብለው የህይወት መስዋዕትነት ከፍለው ከቤተሰብ ስብስብ ከመንደርና ከጎጥ አልፈው የቋንቋን ድንበር ከሉዓላዊነት ግድብ ዘልቀው የትውልድን ህልውና በዋስትና አሻግረው አይተው አባቶቻችን በሀገር ፍቅር ስሜት የመሰረቱልን አምባችን ናት። ወያኔ ይህንን ሀገራዊ ሀብትና ፍቅር በተለያየ መልኩ ተርጉሞና አጥብቦ ለኢትዮጵያ ህዝብ ለማቅረብ ቢሞክርም ህዝባችን ግን ባይበገሬነት ሳይሸነፍ ትግልን የቀጠለው ኢትዮጵያዊ ኃይል የፖለቲካ ስልጣንን የሚያየው ከጠቅላላው የኢትዮጵያ ህዝብ የስልጣን ልዕልና አኳያ ነው። እኛ ኢትዮጵያውያን ለሀገራችን ያለን ትርጉምና አመለካከት በትምህርት መስጫ ክፍል ከሚሰጠው የሀገር ትርጉምና አመለካከት በላይና የሰፋም ነው። ሀገራችንን የምናያት በሁለንተናዊ ገጽታዊ በመሆኑ ትርጉማችን ሰፊና ጥልቅ ምስጢር ያለው ነው። ኢትዮጵያ ለሁሉም ዜጎች ተወልደው አድገው ኖረው ሲሞቱም የሚቀበሩባት ብቻ አይደለችም። ልጆቿ ሀገራቸውን የሚያዩዋት ከስብናቸው መከበሪያ፣ ከማንነታቸው መለያ፣ ከታሪካቸው መዘከሪያ፣ ከባህላቸው መንጸባረቂያ፣ ከእምነታቸው መገለጫ፣ ከነጻነታቸው ማስከበሪያና ከጀግንነታቸው ማስመስከሪያ አኳያ ነው። ልጆቿ ሀገራቸውን የሚጠሏት፣ የሚሸሿት፣ የሚከዷት፣ ስትበለጽግ ደግሞ የሚቀርቧት እናም እንደ ጥገት የሚያልቧትና የሚጠቀሙባት አድርገው አያዋትም። የመከራዋም ይሁን የደስታዋ ተካፋዮችና ተቋዳሾች ነውና ዜጎቿ ለእኛ ያልሆነች ኢትዮጵያ ትበጣጠስ አይሏትም። ይህ አሳፋሪና አስተዛዛቢ አባባል የነመለስና የተባባሪዎቻቸው ባህሪና ድርጊት ሆኖ ተመዝግቧል። እኛ ኢትዮጵያውያን ሀገራችንን ከምጣኔ ሀብት መበልጸጊያ አንጻር ወይም ከምቾትና ከሐሴት ቁረኝነት አያይዘን አንወስዳትም። በዘመናት የኢትዮጵያ አንድነቷና የዜጎቿ ነጻነት የግዛት ልዕልናዋም ይሁን ዳር ድንበሯ ታፍሮና ተከብሮ ይኖረው በተፈራራቂው ትውልድ ደምና አጽም ስለሆነ የዛሬው ተረካቢ ወጣት ትውልድ ለሀገሩ ህልውናም ይሁን ለነጻነት የሚሰጠው ዋጋ ከፍተኛም የተለየም መሆን አለበት ይላል ይወክንድ። ህዝቡ ድጋፉንና ትብብሩን እንዲሰጠን በዚህ አጋጣሚ
እኛን መሳይ ወጣቶች ለትግል እንዲነሱ ህዝቡ ድጋፉንና ትብብሩን እንዲሰጥ በአክብሮት ይጠይቃል። አያይዞም በዚህ የወጣት ትግል መድረክ ድጋፉናችሁ ለተባበራችሁ የኢህአፓ አባላትና ደጋፊዎች እንዲሁም ሀገር ወዳድ ኢትዮጵያውያን ላደረጋችሁት አስተዋጽኦ ልባዊ ምስጋናውን ያቀርባል። በመጨረሻም ኢትዮጵያ እንደ ሙሴ በመጨረሻም ለህዝባችን ያለን ትግልና ምኞት በሀገራችን ኢትዮጵያ እንደ ሙሴ ያለ በሴት ፍቅር ሳይሸነፍ ለወገኑ ቤዛ የሚሆን እንደ ኔልሰን ማንዴላ ያለ በስልጣንና በገንዘብ ፍቅር አቅሉን ስቶ ከወንበሩ ሐኪምን ቀለኝ የማይል እንደ ማህተመ ጋንዲ ያለ በእጅ አዙር ቀኝ ገዢዎች ፊት ተንበርክኮ የሀገሩን ሉዓላዊነት በብድር ገንዘብና በእርዳታ ስንዴ አሳልፎ በመስጠት የህዝብን ህልውና ለስልጣን ማቆያ ሲል ለድርድር የማያቀርብ ወይም 38 ዓመት ቀንና ሌሊት ለኢትዮጵያና ለህዝቧ ሲሉ አይከፍሉ መስዋዕትነት እየከፈሉ እንዳሉት የኢህአፓ ልጆች የነጻነት አርበኛ እስኪፈጠር ድረስ ይወክንድ ለህዝብና ለሀገሩ የገባውን የቃል ኪዳኑን ትጥቅ አይፈታም። ኢትዮጵያ በልጆቿ ዘላለማዊ ነች እንላለን። እናሸንፋለን። እግዚአብሔር ይስጥልን።